የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያለ አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነገጠን ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ስለሚገደል ማለት ስታድግ እቅድ ምንድነው ሲባል እቅድ የለኝም ለምን አላድግም የአላህ ቁጣ ወረደባቸው ሕፃን ልጅ ስለሚገደል። ፊርዓውንም ይዘብሁን አብናአኩም ወይስተሕዩኑ ኒሳአኩም ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ነው። በዘመናችን ፊርዓውን አየ ሕፃን ልጅ የሚገሉ ፊርዓውን ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረግፈዋል። እርጉዝ ሴት ረግፋለች። ግን አላህ